ነገር ግን ሙሉ ሰዓታችሁን አትሰጡትም፣ ገንዘባችሁን አትሰጡትም፣ ወይንም ደግሞ ኤነርጂያችሁን አትሰጡትም። ታዲያ እንዴት ነው ያኛው ነገር ሰክሰስፉል ወይንም ደግሞ ስኬታማ የሚሆነው? በፍጹም ሊሆን አይችልም። በግማሽ ልብ የትም የደረሰ ሰው የለም። በህይወታችሁ የሚጠቅሙ ነገሮች ላይ በግማሽ ልብ ከገባችሁ የአቅማችሁ ጥግ ጋር እንደማትደርሱ ማረጋገጫ እያስቀመጣችሁ ነው። ወይንም ደግሞ የእናንተ ፖቴንሻል መሆን የሚገባችሁ እዚህ ጋር ነው የተባለው ቦታ ላይ ልትገኙ አትችሉም። በግማሽ ልብ መንቀሳቀስ ምንም ኤነርጂ ማይበላ እንዳይመስላችሁ። በጣም ትለፋላችሁ፣ ትሰራላችሁ። ነገር ግን መልፋት ባለባችሁ መጠን ወይንም መልፋት በሚጠበቅባችሁና በምትችሉት መጠን እየለፋችሁ አይደለም። አለ አይደለ የሆነ ነገርን ስታደርጉ ከልባችሁ እያደረጋችሁ እንዳልሆነ ውስጣችሁ ሲያውቅ እንደዛ ማለት ነው። ጉልበታችሁ ይበላል፣ ኤነርጂያችሁ ማለት ነው። በተጨማሪም ደግሞ አስጨናቂ የሆነ ጉዞ ነው። ከዛም ባለፈ ደግሞ አድካሚ ነው። ታዲያ አሁን እኛ በዛ ሰዓት we are a failure ወይንም ደግሞ አልተሳካልንም፣ ወድቀናል ብለን ልናምን እንችላለን። ነገር ግን የወደቅነው ባለመሳካቱ ሳይሆን እኛ ፉሊ ኮሚት ማድረግ ስለከበደን ወይንም ደግሞ ራሳችንን ለዛ ነገር መስጠት ስለከበደን ነው። ኮንፊውሽስ በሙሉ ልባችሁ ሄዱ። በዛ ሰዓት ጉዟችሁ ምንም ያህል የዘገየ ወይንም ደግሞ ቀስ ያለ ቢመስላችሁም እናንተ መራመድ እስካላቆማችሁ ድረስ ምንም ማተር አያደርግም ወይንም ደግሞ ምንም አይነት ችግር አያመጣም ይላል። ብዙዎቻችን እዚህች ዓለም ላይ ባሉ ብልጭልጭ ነገሮች እንታለላለን ወይንም ደግሞ ለነዛ ነገሮች አይናለን። አንድ ሰው ቢሊየኒየር ነው ሲባል ወይንም ደግሞ ፌመስ አክተር ሲባል ዞር ብለን ያንን ሰው መመልከት ወይንም እንደሱ የመሆን ፍላጎት ይኖራል። ነገር ግን እነዛ ሰዎች እዛ ቦታ ላይ ከመድረሳቸው በፊት ያሳለፉትን ነገሮች ለመኖር ግን ስንጠየቅ ያንን ነገር መኖር አንፈልግም። አንዳንድ ሀብታሞች ወይንም ደግሞ ቢሊየኒየር የተባሉ ሰዎች የኔን ህይወት የምትፈልጉት ይመስላችኋል፣ ነገር ግን አትፈልጉትም ሲሉ ትሰማላችሁ። ለምን ይሆን ብላችሁ ጠይቃችሁ አታውቁም? ከኋላ የሚሰሩት ስራ ወይንም ደግሞ ቤታቸው ውስጥ መስሪያ ቤታቸው ውስጥ የሚያወጡት ኤነርጂ፣ የሚያወጡት ሰዓት፣ የሚያወጡት ገንዘብ እናንተ ለማውጣት ከተዘጋጃችሁት በላይ ነው። በቀን 8 ሰዓት መስራት ትፈልጋላችሁ፣ ነገር ግን እነሱ 20 ሰዓት ይሰራሉ። በቀን እናንተ ትንሽ ተደክሙና ትቆማላችሁ፣ እነሱ ግን ሲደክማቸው እንቅልፋቸውንም እየሰው ይሰራሉ። በዚህ አይነት ሩቲን ውስጥ አመታቶች ሲጨመሩ የነሱ ሪዘልትና የናንተ ሪዘልት ፍጹም የተለያየ ይሆናል ማለት ነው። በዛ ሰዓት እነሱ የያዙትን ነገሮች ልትመኙ ወይንም ልትፈልጉ ትችላላችሁ። ነገር ግን እነሱም በዛ ቦታ ላይ ደርሰው አትፈልጉትም፣ ግድ የላችሁም። እዚህ ጋር መድረሴን አይታችሁ ብቻ ይሄንን የተመኛችሁት ይላሉ። ምክንያቱም ካሰባችሁበት ደግሞ እነሱም እውነት አላቸው። ያንን ነገር ብትፈልጉት ኖሮ እንደነሱ ብዙ ሰዓት ቁጭ ብላችሁ ትቆዩ ነበረ፣ ትሰሩ ነበረ፣ ትለፉ ነበረ። ይህንን ስላችሁ 20 ሰዓት በቀን መስራት አለባችሁ እያልኩ አይደለም። ጤናማም የሚባል ስኬጁል ስላልሆነ ችግር የለውም። ነገር ግን እነዛ ሰዎች እዛ ቦታ ላይ የገቡት ያቺን ተጨማሪ ዋጋ መክፈልን ወይንም ደግሞ መስዋዕትነትን ስለከፈሉ ነው። እቺን ነገር ብቻ አስቡ። የሆነ ግራንድ የሆነ ወይንም ደግሞ ትልቅ የሆነ ነገርን አይምሯችሁ ሲመኝ ከኋላ ያለውንም ስራ ምን ይጠብቀኛል በሚለው ዙሪያ በደንብ አርጋችሁ ልታጠኑ ይገባል። ከኋላ ያለውን ልፋት ተመልክታችሁ ነው ያንን ነገር እፈልገዋለሁ ወይንም ደግሞ አልፈልገውም በሚለው ውሳኔ ላይ የምትደርሱት። እነዚህን ነገሮች ልብ ሳትሉ ከገባችሁ እነዛ ጨለማ ጊዜያቶች